ሰበር አሳዛኝ መረጃ የመድኃኔዓለም መቃኞ ቤተክርስቲያን መፍረሱ ተሰማም። ይህ ቪዲዮ አቅም እንዲኖረው ሁላችሁም ፎሎና ሼር አድርጉት። አንዳንድ ጊዜ በህይወታችን ችግር ሲበዛ መከራ ሲገጥመን ጸሎታችንን የማይሰማ ሲመስለን በልባችን ውስጥ አንድ ከባድ ጥያቄ ይነሳል። አቤቱ የት ነህ? ለምን ተውከን? ይህ የሰው ልጅ በመከራ ውስጥ የሚጠይቀው ጥያቄ ነው። መዝሙረ ዳዊት ቁጥር 73 ወይም 74 ላይ በዚህ አይነት ጩኸት ይጀምራል። መዝሙረኛው ወደ እግዚአብሔር ቀርቦ አቤቱ ለምን ለዘላለም ታልቅን ብለው ይጠይቃል። ነገር ግን መዝሙረኛው በሐዘኑ ውስጥ ተስፋውን አልጣለም። እግዚአብሔር ቀድሞ የመረጠውን የተበጀውን ሕዝብ እንዲያስብ ይለምነዋል። ማለትም አቤቱ እኛን አትርሳን፣ ያንተ ሕዝብ ነን እያለ ነው። ከዚህ መዝሙረኛው ያለው ታላቅ ጥፋት ይገልጻል። ጠላቶች ወደ ቅዱስ ስፍራ ገብተዋል። የአምልኮ ስፍራዎች ፈርሰዋል። ቅዱስ የሆኑ ቦታ ተዋርደዋል። ለሕዝቡ የተስፋ ምልክት የነበረው ነገር በፊታችን ሲፈርስ ያያሉ። በዚህ ጊዜ መዝሙረኛው አንድ ከባድ ጥያቄ ይጠይቃል። እስከ መቼ? አቤቱ ይህ ስቃይ እስከ መቼ ይቀጥላል? ጠላቶች እስከ መቼ ይሳደባሉ? እጆችህ እስከ መቼ ታጥፋለህ? ምናልባት ዛሬ አንድ በሕይወትህ ውስጥ ይህንኑ ጥያቄ እየጠየቅ ይሆናል። ይህ ችግር እስከ መቼ ይቀጥላል? ይህ ሐዘን መቼ ያበቃል? ጸሎቴ እግዚአብሔርን ሰምቶኛል። የመዝሙሩ ውበት ግን እዚህ ላይ ነው። መዝሙረኛው በችግር ላይ ብቻ አልተመለከተም። ዓይኑን ከዛው ስቃይ አንስቶ ወደ ቀድሞው የእግዚአብሔር ሥራ መለሰ። እግዚአብሔር ግን ከጥንት ጀምሮ ንጉሥ ነው በማለት የእግዚአብሔርን ታላቅነት ያስታውሳል። ውኖቹን የገዛው እርሱ ነው። ቀንና ሌሊትን ያዘጋጀው እርሱ ነው። ብርሃንን የፈጠረው እርሱ ነው። የምድርን ድንበር ያቆመው እርሱ ነው። ስለዚህ መዝሙረኛው የዛሬውን ጨለማ እያየ የትናንትናውን የእግዚአብሔር ብርሃን አስታወሰ። ይህ ደግሞ ለእኛ ታላቅ ትምህርት ነው። የዛሬው ችግር ትልቅ ሲመስለን እግዚአብሔር በትናንትናው ያደረገልን ማስታወስ አለብን። ትናንት በምን መንገድ እንደረዳን፣ በምን መንገድ ከችግር እንዳወጣን፣ በምን መንገድ ተስፋ እንደሰጠን ማስታወስ አለብን። ምክንያቱም ትናንትን የረዳ እግዚአብሔር ዛሬም መርዳት ይችላል። ትናንትን ያዳነ አምላክ ዛሬ ማዳን ይችላል። በመጨረሻም መዝሙረኛው ወደ እግዚአብሔር በጥልቅ ጸሎት ይመለሳል። አቤቱ ተነስ፣ ጉዳይህን ተከራከር፣ የደካሞችን ጩኸት አትርሳ ይለናል። ይህ የመዝሙር 73 ቁጥር 74 ዋናው መልእክት ነው። በሕይወት ውስጥ ጨለማ ቢመጣ፣ በችግር ብትከበብ፣ የእግዚአብሔር ዝምታ ቢያስፈራህ ወደ እርሱ መጮህ አትተው። እስከ መቼ ብለህ ብትጠይቅም እምነትህን አትጣል። የዛሬው ችግር እያየህ የትናንትናውን የእግዚአብሔር ሥራ አስብ። የትናንትናው አምላክ የዛሬም አምላክ ነው። አቤቱ ተነስ፣ ጉዳይህን ተከራከር፣ የሕዝብህን ጩኸት አትርሳ። አሜን። ኦርቶዶክሳውያን፣ በኢትዮጵያ ታሪክ ውስጥ በኦርቶዶክስ ላይ ያልደረሰ ግፍ፣ ያልደረሰ ጉድ፣ ያልደረሰ ታሪክ የለም። ይሄ ለእኛ አዲስ አይደለም። ለኦርቶዶክሳውያን ስንቶች ምዕመናን ታርደዋል። ስንት ቤተ ክርስቲያን ተቃጥሏል። ስንት በኦርቶዶክስ ታሪክ ውስጥ በዩዲት ጊዜ፣ በግራኛ አህመድ ጊዜ በኦርቶዶክሳውያን ላይ ያልደረሰ ጭፍጨፋ የለም። አሁንም እየደረሰ ነው። ለወደፊቱም ሊደርስ ይችላል። ግን እግዚአብሔር ዝም አይልም። አንድ ቀን በምጽአት ጊዜ ይመጣል። ዳግመኛ በምጽአት ጊዜ የመጣው ጊዜ ግን ወየውላችሁ ብሏል። ያን ጊዜ ግን እግዚአብሔር ማን ላይ እንደሚፈርድ እሱ ያውቃል። ስለዚህ ተስፋ አንቆርጥም። የጅጅጋ መድኃኔዓለም ቤተክርስቲያን እንዲህ እንደተቃጠለ አይቀርም። ከዚህ በተሻለ እንሰራዋለን። ግን ይሄ አይደረግም። መቼም ሰው ሆኖ እንደ ሰው የሚያስብ ሰው የአንድን የአምልኮ ስፍራ፣ የአንድን የአምልኮ ቦታ እንደዚህ አድርገው ሕፃናትን ልከው፣ የሰፈር ወንበዴዎችን ልከው ማስፈረሳቸው ትክክል እንዳልሆነ ሁላችንም ኦርቶዶክሳውያን በስሜት ሳይሆን በአስተውሎት እንይ። ለወደፊቱ ይህን ቤተክርስቲያን ከዚህ በተሻለ እንሰራዋለን። እዚህ ሶሻል ሚዲያ ላይ ያላችሁ በሙሉ ስለ መድኃኔዓለም ቤተክርስቲያን እውነት የኦርቶዶክስ ልጆች የሆናችሁ ማተብ የቋጠራችሁ ሁላችሁም ቪዲዮ ሰርታችሁ ልቀቁ። እንተባበር። ከሀገር ውስጥ እስከ ውጭ ያሉ አጠቃላይ ሶሻል ሚዲያ ላይ ያላችሁ ኦርቶዶክሳውያን ግን በዚህ ላይ ድምፅ መሆን አለባችሁ። አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ዩቲዩብ ላይ የምታገኙ ደግሞ ሰብስክራይብ እንድታደርጉ እጠይቃለሁ። በትህትና አመሰግናለሁ። መድኃኔዓለም አባታችን ነው እያላችሁ ሁላችሁም ኮሜንት አድርጉ። ቴንኪዩ። እናመሰግናለን።